ወሎ የዑለማዎችና የዕልሙ ምንጭ ናት። አዛሩል ሐበሻ በመባል ነው የምትጠራው። ይሄንን ማዕረግ የምናገኘው በውጭ በመነጓዝበት ጊዜ ነው። ወደ ግብጽም ስንሄድ፣ ወደ ቱርክም ስንሄድ፣ ወደ ኢንዶኔዥያም ስንሄድ፣ ወደ ሌላው ዓለምም ስንሄድ ወሎ ሳትጠቀስ አታልፍም። ሁኢዙ ማናት ወሎ የሚለው ጥያቄ በየጊዜው ያጋጥመኛል። ይቺ ወሎ የምትባለው አገር ምንድናት? ምን አይነት ተፈጥሮ ነው ያላት የሚለውን ጥያቄ ከዑለማዎች የሚያጋጥመኝ መድረክ ነው። አንድ ጊዜ ቀሲም በነበርኩበት ጊዜ ሳውዲ አንድ የሆነ ዶክተር ይቺ ወሎ የምትባለው እነ ሼህ መሐመድ አሊ አደም አልበሮኔን ያፈራች አገር አንድ ጊዜ በህይወቴ ሄጄ በጎበኛት ምኞቴ ነው ሲል ነበር ያንጸባረቀልኝ። ወሎ የዑለማዎች ምንጭ ሲባል ከሜዳ የመጣ አይደለም። ወሎ ከሞላ ጎደል የዕልምና የዑለማዎች ምንጭ ናት ስንል ኢትዮጵያ በአጠቃላይ ብሔር ጎሳ ሳይገድባት በኢትዮጵያ የሚገኙ ሙስሊሞች ነበር መለያችን። አንድ ሙስሊሞች ኢትዮጵያውያን አገራችን ከልደት በፊት በ570 አይሁድን አስተናግዳ መሰረት እንደጣለ ወይም አሻራ እንዳስቀመጠ በ350 በኢዛና ዘመንም ክርስትናን ተቀብላ አሻራውን ያስቀመጠች ሀገር በ615 ደግሞ እስልምና ሃይማኖት የዓለም አቀፋዊን ጥሪ በመቀበል ያስተናገደች ሀገር እውነታውና ሐቁ ተክዶ በኢትዮጵያ የሚገኙ ሙስሊሞች ተብለን ተጠራን። የሚገኙ ማለት መብት የለህም፣ ዜጋም አይደለህም። በዚህ ነበር የተፈረጅነው። ወደ ውጭ ወጥተንም ልንማር አልቻልንም። የተማረውንም ሰርቲፊኬታችን እውቅና እንዲያገኝ መብት አላገኘም ነበር። ይሄ ነው ያለፈብን ታሪክ። በዛ ቀውጢ ሰዓት ላይ እውነታው በዓለም አቀፍ እየተመሰከረልን የነጃሽ ሀገር፣ የቢላል ሀገር፣ የኡሙ አይመን ሀገር እየተባለች በኢትዮጵያ የሚገኙ ሙስሊሞች እውነታው ያ ኢኽዋኒ እናንተ ወጣቶች ትክክለኛውን ታሪካችሁን ወቁ። እኛ ኢትዮጵያ እስልምና ሃይማኖትን ይህን ዓለም አቀፋዊ መልእክት በመቀበል ከመዲና በፊት በ8 ዓመት እንቀድማለን። ከኢራቅ ከሱሪያ በፊት በ18 ዓመት እንቀድማለን። ከፈለስጢን በፊት በ21 ዓመት እንቀድማለን። ከግብጽ በፊት በ24 ዓመት እንቀድማለን። ከሞሮኮ ከአልጀርስ በፊት በ27 ዓመት